ብጉርና ጥቋቁር ነጠብጣብ ካስቸግራችሁ ውድ ኢትዮጵያውያን እቤታችሁ በድንጋይ ነገር ብቻ እጅግ በጣም ቀላል በሆነ መንገድ ብጉርና ጥቋቁር ነጠብጣቦችን በተለይ ደግሞ ብዙ ነገሮችን ተጠቅሜ ሞክሬ አላጠፋልኝም ያላችሁ ሰዎች በእርግጠኝነት ታመሰግኑኛላችሁ። ይሄንን የምላችሁ በተለይ ኮሪያዎች ለረጅም ዓመታት እነዚህን ነገሮች ሁለት ውህዶች አንድ ላይ በመጠቀም ቆዳቸው ጽድት ያለ እንዲሆንና ለረጅም ዓመታት ምንም አይነት ብጉርና እንዲሁም ደግሞ ጥቋቁር ነጠብጣብ ቆዳቸው ላይ እንዳይገኝ ያደረገ እጅግ በጣም ድንቅ የሆነ ፕሮዳክት ነው። እቤታችሁ ነው የምታዘጋጁት። በጣም የምወዳችሁ። እንዴት አሰራሩን ቀለል አድርጌ ልንገራችሁ። ከእናንተ ፈልገው አንድ ነገር ብቻ ነው። ኮሜንት ላይ የገባችሁ ቪዲዮ ከተመቻችሁ አንዳንድ ቁጥር፣ ካልተመቻችሁ ደግሞ 2 ቁጥር ጻፉልኝ። እኔ ደግሞ አሰራሩን ቀለል አድርጌ ልንገራችሁ። የመጀመሪያ ማዘጋጀት ያለባችሁ ሩዝ ነው። ቢያንስ 1 ኩባያ የሚያክል ሩዝ ታዘጋጃላችሁ። ሩዙን ውሃ ትጨምሩበትና ቢያንስ ለ1 ሰዓታት ዝም ብላችሁ ታቆዩታላችሁ። ከዛም በመቀጠል ራሱን ሩዝ ድስት ላይ ትጨምሩትና በደንብ አድርጋችሁ ታንተከትኩታላችሁ። ቢያንስ ለ45 ደቂቃ የሚሆን በደንብ ካንተከተካችሁት በኋላ እሱን ትፈጩታላችሁ። በደንብ ከፈጫችሁት በኋላ በመፍጫ ማለት ነው፣ ወይም ደግሞ በኤሌክትሪክ ብሌንደር ማለት ነው። በደንብ ከፈጫችሁት በኋላ ውስጡ ላይ 1 ማንኪያ የሚሆን ሎሚ ትጨምራላችሁ። ሎሚ በውስጡ ቫይታሚን ሲ ስለያዘ እጅግ በጣም ጠቃሚ ነው፣ ጥቋቁር ነጠብጣቦችን ለማጥፋት ማለት ነው። ከዛ በመቀጠል ደግሞ 1 ማንኪያ ማር ትጨምሩበታላችሁ። ማር እንደምታውቁት ቆዳችን ላይ የተለያዩ ኢንግሪዲየንቶች ላይ አንድ ላይ ከእርጎ ጋር በመደባለቅ በተለያየ ጊዜ እንጠቀመዋለን። ታዲያ ይህንን ማር 1 ማንኪያ ከጨመራችሁት በኋላ በደንብ አድርጋችሁ ሚክስ ታደርጉታላችሁ። ይህንን ሁል ጊዜ ማታ ማታ ከመተኛታችሁ በፊት ቆዳችሁ ላይ በደንብ አድርጋችሁ በመቀባትና ማሳጅ በማድረግ ከ15 ደቂቃ በኋላ መታጠብ። ይህም በተደጋጋሚ ለ2 ሳምንታት ካደረጋችሁ ለአንዴና ለመጨረሻ ጊዜ ብጉርን የሚመስሉ ወፋፍራም ነገሮችን ከቆዳችሁ ላይ ማጥፋት ትችላላችሁ። ጽድት ያለ ቆዳ እንዲኖራችሁ ያደርጋል። ምናልባት እነዚህን ነገሮች ደግሞ ሞክሬ ያውቃለሁ፣ በተለያየ ጊዜ የተለያዩ ነገሮችን ሞክሬ ያለው ብጉርና ጥቋቁር ነጠብጣብ አልጠፋልኝም ለምትሉ ሰዎች ምስሉ ላይ የምትመለከቱትን ኦሪጂናል በውስጡ ካፌንና ሬቲኖልን የያዘ ለቆዳችሁ መሸብሸብ ማዲያትን ጨምሮ የጥቋቁር ነጠብጣብና የተለያዩ የቆዳ ላይ ችግሮችን ለብዙ ደንበኞች ሽጬ በእርግጠኝነት ያጠፋላችሁ ቆንጆ ፕሮዳክት ነው። ዋጋው 2600 ብር ነው። እንዲሁም ደግሞ ከሱ ጋር 1500 ብር የምንሸጠው 100 ግራም የሆነ የምንም አይነት ፋብሪካ ያልነካው ኦርጋኒክ የሆነ የአፍሪካን ብላክ ሶፕ አለ ከአፍሪካ ሀገር የሚመጣው። ሁለቱም ብትወስዱ እመኑኝ በእርግጠኝነት ትወዱታላችሁ። አጠቃላይ 4100 ወስዳችሁ በ1 ወር ውስጥ ጽድት ያለ ፊት እንዲኖራችሁ ያደርጋል። እነዚህንም አማራጮች እንደ አማራጭ መጠቀም ትችላላችሁ። ማዘዝ የምትፈልጉ ሰዎች ካላችሁ ደግሞ ባዮ ላይ ያስቀመጥኩት ቁጥር አለ፣ በእነሱ ብትደውሉ ያላችሁበት ድረስ እናደርሳለን። የሞተረኛ ከፍላችሁ መውሰድ ትችላላችሁ። ክፍለ ሀገርም ያላችሁ ሰዎች ደግሞ የፖስታ ቤት ከፍላችሁ መውሰድ ትችላላችሁ። ዝርዝር መረጃውን ከፈለጋችሁ ደውሉና አነጋግሩን። በጣም እንወዳችኋለን። ፎሎ፣ ሼር፣ ላይክ እንዲሁም ደግሞ ሪፖስት ማድረጋችሁ እንዳትረሱ። በጣም ወዳችኋለሁ። ምሽት ይበላችሁ።